ንጉሱ አሽከሮቹን ይዞ ወደ አንድ በረሃ ይጓዛል። ጥቂት ከሄዱ በኋላ ድንጋይ ስለሚያስፈልገን ድንጋይ ተሸከሙ ይላቸዋል። አሽከሮቹም ሁሉም በመታዘዝ ግማሹ ትልቅ ድንጋይ ግማሾቹ ደግሞ ትንሽ ድንጋዮችን ይሸከማሉ። ጥቂት ከተጓዙ በኋላ ንጉሱ ዞር ይልና የተሸከማችሁትን ድንጋይ አውርዱት ይላቸዋል። በጣም ተርበውም ነበረ። ድንጋዩ ልክ በሚወርድበት ሰዓት በጣም በሚደንቅ መልኩ ድንጋዩ ወደ ምግብነት ይለወጣል። ትልቅ ድንጋይ የተሸከሙት ሰዎች በጣም ትልቅ የሆነ ምግብ ይቀርብላቸዋል። በዛው ልክ ትንሽ ድንጋይ የተሸከሙት ሰዎች ነው በያዙት ልክ ትንሽዬ ምግብ ይወርድላቸዋል ማለት። ትንሽዬ ድንጋይ የተሸከሙት ሰዎች በጣም በመጸጸት የቀረበችላቸው ምግብ በልተው እነዛኞቹ ደግሞ ደስተኛ ሆኖ ከበሉ በኋላ አሁን ያገኙ ቦታ ላይ ያድራሉ። ከነጋ በኋላ ድጋሚ ጉዟቸውን ይጀምራሉ። አሁንም ንጉሱ ሌላ ድንጋይ ተሸከሙ ይላቸዋል ማለት ነው። ትንሽ ድንጋይ የተሸከሙት ሰዎች መጀመሪያ ጸጽቷቸው ስለነበረ ትልቅ ድንጋይ ይሸከማሉ። ትልቅ ድንጋይ መጀመሪያ ተሸክሙ የነበረው ሰዎች ደግሞ ሳቲስፋይድ ስለነበሩ ትንሽ ድንጋዮችን በአሁኑ ይሸከማሉ ማለት ነው። ጥቂት ከተጓዙ በኋላ አሁንም ድንጋዩን መልሳቸው አውርዱ ይላቸዋል ንጉሱ። ድንጋዩን በሚወርዱበት ሰዓት ላይ እንደመጀመሪያው ምንም አይነት ተአምር አልተፈጠረም። ንጉሱም ዞር ብሎ በአሁኑ ምንም አይነት ተአምር አልተፈጠረም፣ ምክንያቱም በእምነት ስላልያዛችሁት ይላል ማለት ነው። አንዳንድ ጊዜ ህይወት ላይ በካልኩሌሽን የምናደርጋቸው ነገሮች ህይወት ላይ ውጤት አያመጡልንም። በእምነት የምናደርጋቸው ነገሮች ግን ህይወት ላይ ሁልጊዜ ውጤታማና ስኬታማ እንድንሆን ያደርገናል። ተመሳሳይ የሆነ ቪዲዮ እንዲደርሳችሁ ፎሎ ማድረግ እንዳይረሱ።